ውድ ሀገሬ ልጆች እኔ ያስገረመኝን ታሪክ ለእናንተም ላጋራችሁ። ይሄ ማለት ነው። ይህ አሁን ካሜራ ላይ ያስገባሁት ያለሁት አሁን ሳኡዲ ላይ የብርድ ወራት ስለሆነ ማለት ነው። ለብርድ ተብሎ ሻይ ቡና ማለቻ መቀመጫ ተገዝቶ አዲስ ተጠልቦ መጥቶ ነው ጠለባት ተንጥቶላቸው ማለት ነው። እንደምታዩት ይሄ ያው ፈርሻው አፈር ይመስላል፣ ግን አፈሩ ላይ ነው የተነጠፈው ማለት ነው። ምክንያቱም ግቢያቸው ሰራሚክ አይደለም ገና አፈር ነው ማለት ነው። ስለሆነም ለዛ ነው ይሄ ፈርሻ የተደረገው ከታች ማለት ነው። እና የማጋራችሁ ታሪክ ምን መሰላችሁ? አንድ ቀን ታዝዤ ነው የመጣሁት እና ወደዚህ ሻይ ቡና አምጥቼ እዚህ ቁጭ ቁጭ ሳደርግላቸው ልጅቷ ምን አለችኝ? አሚና አንቺ ተወልደሽ እንደዚህ አይነት ቤት ውስጥ ነው እንዲያደግሽው አለችኝ። አረ ለምን እንደዚህ አይነት ቤት ውስጥ አይደለም አልኳት ማለት ነው። ከዛ ልጅቷ እናቴ ግን እንደዚህ አይነት ቤት ውስጥ ነው ያደገችው አለችኝ ማለት ነው። ከዛ እኔም ገርሞኝ አረ እንዴ ለምን አልኩ ማለት ነው። ከዛ መዳሜ ማለት ነው ቤት እኮ አልነበረም ድሮ እኛ ጋር በእንደዚህ አይነት ቤት ውስጥ ነው ያደግኩት እኔ አለችኝ ማለት ነው። ማለት መቼ ጊዜው መቼ ነው ስላት ከዛሬ 40 ዓመት በፊት የመጀመሪያ ልጅን ሳልወልድ ያለችኝ ማለት ነው። እና በጣም ያስገረመኝ ታሪክ ነው። እና አለቻት ልጅቷ እና ታዲያ እንደዚህ አይነት ቤት ውስጥ እያደግሽ እናቴ መብራትሳ መብራት ከየታችሁ አለቻት ማለት ነው። መብራትም አልነበረም ፋኖስ ነበር የምንጠቀመው አለች ማለት ነው። እና እኔ ታሪኩ ገርሞኝ ማለት ነው አንድ አፍታ ቆም ብዬ አሰብኩት ማለት ነው። ከዛ ቆምሽሳ ምን ነፋዘሽ ቀረሽ አለችኝ ማለት ነው። አይ ታሪኩ ገርሞኝ ነው። ሱብሃንአላህ ያኔ አላህ ሱብሃነ ተዓላ በዚህ ቅጥፈት የሰው ልጅ ህይወት እንደዚህ ሀያቱን ሊቀይርለት ይችላል ማለት ነው አልኳት ማለት ነው። አዎ ይቀየራል፣ የኔ ህይወት የራሱ በቅርብ ጊዜ ነው የተቀየረው አለችኝ ማለት ነው። ከዛ ልጅቶቹ ምን ቢያደርጓት ጥሩ ነው እናቴ በጣም ታሳዝኛለሽ፣ የምር በእንደዚህ አይነት ቤት ውስጥ ከሆነ ያደግሽው በጣም ታሳዝኛለሽ እያሉ ቅፍ አረጓት ማለት ነው እየተነሱ። ከዛ ይሄ እንደዚህ ሲሏት ስሰማ ሱብሃንአላህ እኔ ወደ ራሴ ተመልሼ አሁን ጊዜው ዘመኑ ተሻሽሎ ዓለማችን ተቀይሮ ምናምን ግን ሀገራችን ላይ ያለው ህዝብ ምን ያክል ከዚህ ባልተሻለ ቤት ውስጥ እንደሚኖር ሳስበው በጣም ማለት ነው ውስጤን ተሰማኝ ማለት ነው። እና አሁን ይሄም ያሳያችሁ ፀሐይ አያስገባም ዝናብ አያስገባም ምናምን፣ ይኸው መሬቱ ከታች ለራሱ ፈርሻ ነው ማለት በጣም ያኔ ብርድ በሆነ ሰዓት ያሞቃል ምናምን ነገር እና በጣም ከኛ ሀገር ከምናያቸው ስንት መሳኪን ሰዎች ከሚኖሩበት ቤት የተሻለ ነው። እና በጣም አሰብኩት ሱብሃንአላህ አላህ ሱብሃነ ተዓላ መቼና እንዴት የኛን ህይወት ሊቀይረው እንደሚችል ራሱ ስለማይታወቅ ያ ረቢ የኛንም ህይወት አሻሽለው ቀይረው ብዬ ወደ ራሴ ተመልሼ ዱአ አደረኩኝ ማለት ነው። እና ታሪኩን እንዲስ ስላለኝና ስላስገረመኝ ከአላህ ተስፋ መቁረጥ እንደሌለብን ስላስገረመኝ ነው ይሄንን ቪዲዮ ያካፍላችሁ የወደድኩት። ታሪኩን ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። ወደዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።